حياء عندنا جزي أجلي ويم أجليت حياء اللات ويم اللو سيبال اللات جون سمالا برقت يهباب البجقو يتلين الله لا إله إلا هو الحي القيوم لا تأخذه ለራሳችሁ የምትወዱትን ነገር ለሌላው እስካልወደዳችሁ ድረስ እምነታችሁ ሙሉ አይደለም። ጎረቤቱ ተርቦ ሳለ እርሱ ጠግቦ ወደ ዱንያ ያላችሁ ሰዎች ደስ አይበላችሁ። ላ ካንተ የበለጠ ለጠላቱ ሰጥቷል። ወዶ አይደለም። የአላህ ውዴታ ምልክት ሌላ ነው። የአላህ ውዴታ ምልክት ቁርአኑ ነው። ጀሃነም 7 በሮች አሉት። ከመጀመሪያው እስከ 6ኛው በር የሚገቡት ፍጥረታት እነዚህና እነዚህን ይመስላሉ አለና ገለጸላቸው። 7ኛው ግን የሚገባውን ማውጣት ከበደው። ተሸሁድ ላይ የሚባለው አተህያቱ ትርጉም ላናውቅ እንችላለን። ይሄው ትርጉሙ እንደሚከተለው ይቀርባል። አተህያቱ ሊላሂ ነበር። እኔ ተቸገርኩኝ ተራ ሰው ነኝ። ሀብታሞች ለእንደኔ አይነቱ ለተቸገረ ሰው እንዲሰጡ ለማስታወስ ነው። እንዲህ ለረሱል ፍቅር ባሳየህ ቁጥር በይበልጥ ተጠቃሚ ትሆናለህ እያልኩ ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ጀማዓዎች ሰላም እንዴት ናችሁልኝ? እዚህ ጋር ማን በአማርኛ ቁርአን ተስፊር መጥቶላችኋል። የምትፈልጉ ኢንሻአላህ መጥለብ ትችላላችሁ። የትም ቦታ እናደርሳለን ማለት። ሞት በሚመጣበት ሰዓት ፈተና አለ። ሞት በሚመጣበት ጊዜ ትልቅ በላ አለ። ይህንን ፈተና ከፊሎች ያልፉታል፣ ከፊሎቹ ይወድቃል። የሚወለዱ ልጆች ስማቸው መሐመድ ይሆናል ኢንሻአላህ። ሴቶች ከሆኑ በሚወዷት ሚስታቸው አኢሻ አብራቸው በቆም 4 ተግባራት ሴት ልጅ ካደረገችው ከጠበቀችው የየለት ስራዋ ካደረገችው ረሱል ሰለላሁ ዐለይሂ ወሰለም ጀነትን አረጋግጠውላታል። አስቢው፣ ጀነት የምትገቢበት በጣም ጥቂት ነገሮች። በትዳር ዓለም ውስጥ ስትኖሪ እነዚህ 3 ነገሮች ላለማድረግ በጣም ተጠንቀቂ። አንደኛው ስለ ባልሽ ችግር መቼም ቢሆን እስኪ አፉን እንባባል። አሰላሙ አለይኩም ውድ ጓደኞቼ፣ በጣም ተጨነቅኩኝ አላህን ፈርቼ። ረመዳን መጣ ታላቁ ወራት።